ስኬታማ ከመሆናችሁ በፊት በጣም ብዙ ሰዎች እንደሚያገሏችሁ ማወቅ አለባችሁ። እኔ አሁን መጀመሪያ ይህ አሁን ያለሁበት ህይወት ከማምጣቴ በፊት በጣም ብዙ የሚጠራጠሩኝ ሰዎች ነበሩ። በጣም ብዙ የሚተርቡኝ ሰዎች ነበሩ። በጣም ብዙ ሰዎች ሰነፍ ይሉኝ ነበረ። ኢቭን እየሞከርኩኝ እያለ ማለት ነው። አያችሁ ስኬት ከባድ የሚያደርገው ካጠገባችን ያሉ ሰዎች በእኛ ባለመተማመናቸው ነው። ችግሩ ደግሞ እኛ ከነሱ ድጋፍ እንፈልጋለን፣ ግን ሊደግፉን አይችሉም። ተረዳችሁኝ? ስለዚህ ስኬት ማለት የብቸኝነት ጉዞ እንደሆነ ማወቅ አለባችሁ። ኦፍኮርስ አንዳንዴ ጓደኛ ልታገኝ ትችላለህ ከመጀመሪያው ጀምሮ የሚተማመንበት፣ ግን ብዙዎቻችን እንደዛ እድለኞች አይደለንም። ብዙዎቻችን ጓደኞቻችን የሚተርሙ ሰዎች ናቸው። ከኛ ጋር ያደጉ ሰዎች የኛ ቀናተኛ ናቸው። ኢቭን ከቤተሰብ ጀምሮ እኛን ለማዳን ብለው ከፍርሃት ተነስተው ይመክሩናል። ያ የምንፈልገው ስኬት ከማምጣታችን በፊት እነሱ ትክክል የሆኑ ይመስላቸዋል። እኛ ደግሞ እኮ ፕሩፍ የለንም፣ ማሳያ የለንም። አረ እኔ ትክክል ነኝ፣ እግዚአብሔር ልቤ ውስጥ ያስቀመጠው አንድ ዓላማ አለ፣ እሱን እውን ለማድረግ ደግሞ በእናንተ ሳይሆን በራሴ መንገድ መከተል አለብኝ ትላለህ። ግን ደግሞ ምንም እውን የሆነ ነገር የለም። ዝም ብለህ ቃል መግባት ብቻ ነው፣ ቃል መግባት ብቻ ነው። ያ ደግሞ እንዴት አድካሚ እንደሆነ ይገባኛል። ግን ብቻችሁን መጓዝ አለባችሁ። የሰው ድጋፍ መጠበቅ አቁሙ። መዋረድን አትፍሩ። መተረብንና መታማትን አትፍሩ። ያለ ነገር ነው። ይህ ማለት የስኬት መንገድ ነው። እነዚህ ነገሮች ባይኖሩ ሁሉም ሰው ስኬታማ ይሆን ነበረ። እነዚህ ነገሮች ባይኖሩ 1 ሚሊዮን አዶናዮች ይኖሩ ነበር። ተረዳችሁኝ? ስለዚህ የሰው ድጋፍ አትጠብቁ። በራሳችሁ መንገድ ተመሩ። የራሳችሁ ህልም አላችሁ። እግዚአብሔር ያስቀመጣላችሁ ዓላማ አላችሁ። እሱ ዓላማ ደግሞ ሰው እንዲረዳላችሁ አትጠብቁ። ዝም ብላችሁ ጀምሩ። ስቴፕ ከዛ ህይወታችሁ ሲቀየር አጨብጫቢ ከቀኝና ከግራ ይመጣል። ታያላችሁ። እንደዚህ ያሉ ብቻው ፕሊዝ አትልጅ ናይስ አይ ላቭ ዩ ቱ እንዴ ማን ጋቢ ያመጣው? ያንቺ ጋቢ አይደል? አረረረ ይሄ ከባዱ ጋቢ ሊያንበረክከኝ ደርሰው ነበር። እንዴ አትልጅ ሚኮ የታለ ኬማን አው ነው አረ እንደዛ ምን ሆኖ አረ ተረጋጋ። አንዴ ማይኮ ይችላል። ማይኮ ተረጋጋ። ማይኮ ይችላል። ማይኮ እንዳትብጥልኝስ ወይ አመጣለሁ። አንዴ እሺ አንዴ እንዴት ነህ? ሰላም ነህ? እንደምን አለ አለ መንሱሬ ጋይስ አሁን እንግዲህ አይሾው ኢትዮጵያ መጥቷል። ሳሚ ሳምሶን በቅርብ ቀን የበለጠ ኢንተርናሽናል የሚሆነው ወንድማችን የታባቱ እየገባን ነው። እንግዲህ እንዴት አያው እስኪ ንገረኝ። ከአንድ እስከ 10 እናደርጋለን። ከጠበቀው በላይ ነው። ይኸው ቦታ ምረጥና ቁጭ በል እሺ። እዛ ጋር እስቢድ ያዝ ምግብ አንሳ በጣም ነው የሚወደው። ወይኔ ናብዬ ናረሰ በጣም ነው ደስ የሚለው። በእናትህ ማሙሼ ከልባቸው ነው የሚያቅፉት። ማሙሼ ከልቧ ነው የምታቅፈው። የኔ አባት ከልቡ ነው የሚያቅፈው። ታውቃለህ? ሃይ ቤቢ ሃይ ሰላም አድናቂዬ ቴንክ ዩ ዘሐወይ ከመይ ሃይ ትመስላለች። ሰላም ዶ ከመይ ነኻ ደሐንዲኻ ንጉሱ ኦኬ ምግብ ያዙ ና ማሙሼ የኔ አባት ከልብሽ ነው ሰው የምታውቅሽ። የኔ አባት እወድሻለሁ። እሺ የኔ አባት ና ብላ ምግብ ብላ ተስፍሼ ና እወድሻለሁ በጣም ያዝ ምግብ ያዝ። ሃይ how are you good ያዙ ነው ምግብ ያዙ። አልተፈጠረም ሰው የለሽም ማሳያ ና ብለት ፈታ እንላለን ዛሬ። እንዴት ነሽ? ወደ ከቦታው በጣም ንፋሱ ምናምን
ጉቺ መታለች እንዴ ማርያም እሺ እራስ ዘፍኛለሽ ሶስት ዘፋኞች አላችሁ የቬሮኒካ ማናጀር እዚህ ጋር ያለው አስተዋውቅሻለሁ እንዴት ነሽ ነቤት አለ እሷ እያንጎራጎረች ናት ሪያል ተገኘ ባንዳሉ ከጀርባችን የሚሆንሽ ላንቺ ተስማምቶ ነቢ ያሳያቸው ቆንጂና ራሱ ነሽ ውበት ሲሮትን ሰርቶ በራስሽ ማይክ ይዘሽ ትዘፍኛለሽ እሺ ምግብ ያዢ እሺ አልተፈጠረም ሰው የለሽም ወይ የኔ አባት ቁጭ በይ እሺ የቁንጂና የውበት ማሰሪያ ልጅ ምስክር ነው ጋይስ እንዴት አባቱ ደስ እንደሚል ሁሉም ቤተሰቦቼ እዚህ ነው ያሉት አሁን ምግብ እያነሱ ነው እዛ ጋር ከጀርባችሁም ሰዎች አሉ እዛ እዩት ያምራል በጣም ወይ አረፍ በዛ ጋር ሳሚ እበላለሁ እሺ እበላለሁ መጨረሻ ዝም ብዬ ይዛለሁ የሚሆንሽ ላንቺ ተስማምቶ ነሽ ሂሌ ማረት እንዴት ነሽ እየዝናናሽ ነው አምሮብሻል እንዴት ነው ደስ እያለሽ ነው 5 ሚሊዮን ፎሎወር ገባው ይሄ ግብዣም ተዘጋጅቷል ምን ተሰማሽ በጣም ኮራ ወንድሜ ቀጥልበት በዚህ ትቀጥልበታለህ በጣም ወድሃለሁ ወደ 6 ሚሊዮን እንሄዳለን የኔ ወንድም ወድሃለሁ ኮርቼባል ባንተ እህት በሆነ ባንተ በጣም ኮርቻለሁ ወድሻለሁ ቴንክ ዩ ምግብ ሀዚ ይሎ ምግብ ሀዚ እኔ ምግብ ላንሳ አሁን እኔ አነሳለሁ ምግብ ቶሎ በል ቆይ ተረጋጉ ቆይ ቶሎ በል በቃ ዝም ላንሳ ጎበዝ ወዳለሁ እኔ እናት ላስተዋውቃችሁ ፈልጋለሁ ማሚዬ እንዴት እንዳማረብሽ ዛሬ ታዲያስ ግዴታ ነው ይኸው ቆንጆ ነሽ ስትባይ እኔ እኮ ምናምን አትበይ ተቀበይ ይኸው ተቀበለች የታባቱ የኔ እናት ደስ አለሽ 5 ሚሊዮን ፎሎወር ገባው ዛሬ አይ እንደገና ሌላ ደግሞ ጾም መግቢያ ነው ምን ተሰማሽ በጣም ደስ ብሎኛል ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው እሺ ቴንክ ዩ ናይ ምግብ ሓዝማ ማሚዬ ምግብ ሓዝሙ ምሳሩ ትخوني ምግብ ተሓዝ አትሕዛ ምግብ ወይ እንዴት ነሽ? ደህና ነሽ? በነገራችን ላይ ምን እንዳለች ልንገርህ። የአዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስ ሄጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን፣ እንደውላ እናወራለን። አይዞሽ ችግር የለውም እናወራለን። እሺ በስ ዶንት ወሪ እሺ ያዝ ጋይስ ሙዚቃ ሰሎሞን መጥቷል። ያዝ ምግብ አራዱና ረሳርካት ነው
ናውት እንዴት ነው ወንድማችን? ሁለት ምግብ ነው የሚበቃው። ጋይስ አሁን እንግዲህ ሚኮ እና ቁርንጭት አሁን ስማ፣ ስነ ስርዓት ትይዛለህ። አሁን ትላልቅ ሰዎች አሉ። ሂዱና ምግብ አንሳ። እሺ እዚህ ጋር አለ። ተረጋጋ ሚኪ፣ አትናደኝ። ጎበዝ፣ እዚህ ጋር አንሳ። እስኪ አዎ በቃ ጎበዝ። አሁን የ40 ዓመት ሰውዬ ነህ። ስለዚህ እንዴት ነው 40 ዓመት ከሆንክ እንዴት ነው አክት የምታደርገው? እስኪ እኔ አንሳ፣ አትጣላ። ምግብ አንሳ። ኧረ ተው እናንተ። ወይዬ ሳህን አልቆ ነው እየታጠበ ነው። እሺ ቶሎ በሉ። እሺ ተረጋጋ። ደግሞ ስልክ እየገዛ ነው ሰማሁ። አልገዛሁኝም። አልገዛሁም። ማርያምን እየገዛ አይደለም፣ እኔ እያመጣሁልህ ነው። ምግብ እየሰረቀች ሱስ ስማ፣ ኬማኒስ አደረም ኬማን የት አለ? አረጋ የት አለ? እዚህ ነው እታች ና በለው። የለም ደውለት አለ። ወይ ነበር ናፕኪን ተበላለሁ። ይጨርሱ ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከቻርሊን ቻፕሊን ጋር ነው ያለሁት። እንዴት ነህ? አለሁ ሰላም ነኝ። ምንድን ነው ጊፍት ይዘህ ይመጣል? ጊፍት ማርያምን እስኪ ማይኳን ያዘት ልክፈታ። እሺ ነበር ይቆ ዋው እስኪ ችግር የለውም። እስኪ ይሄ ጀርባው ነው። ምን ይሆን? ቻርሊ ቻፕሊን ምን አይነት ጊፍት ይሰጠኛል? ምን አይነት ፎቶ ወይም ስዕል ይሰጠኛል? ዋው አንተ ማዘሪ ነው የምታለቅሰው። አሁን በእናትህ ቴንክ ዩ ነው። እወድሃለሁ ማሚ ደዘሊ ጊፍት ሒዝልኝ ማለት ነው። ተመቸሽ? ሰላም ልካልኝ እኮ ነው። ያንጸባርቃል ደግሞ አይገርም? በጣም ነው የሚያምረው። ሰው ወደደች በጣም ሰው አንተ ይሄ በሶፍት ኮፒ እንትን የምትለው የትኛው አሪፍ ነው። ቆይ ላሳይ። በጣም ግን የሚያምር ፎቶ ነው ይዘህ የመጣው። ማርያም ቴንክ ዩ ሶ ማች። ላሳይ። አይ ውይ መንሱዴ አንተን ስለሚያስቸግር ነው እንጂ ባክግራውንዱ ምናምን አልገባም። አረ ይሄኛው ይሄ አይ አይደለም። ኦ ሌላ አስበህ ነበር? አይ አይደለም። ቆይ ላሳይ። እሺ ቴሌግራም ከዚህ ወደዚህ ምን ገረመ መንሱድ? ቀልደኛ እኮ ነች መንሱድ። እስኪ እኔን ይመስል ነበረ። እስኪ ዋው ድሮ በልጅነት ያለው ነው። አረ ጨንገር ሀው ከመይ ዳንዳ ከፈል ችግር የለም። ከመይ ለባ ናይስ ኮርኔል ናይስ ቱ ሚት ዩ ከመይ አረ هاي معرك كفل نقل ዋይ ማልተይ ባክግራውንድ ሰርቶልት ምናምን ነው አስረዳው። ምን ሆኖ ነው ይሄኛው ፎቶ ላይ እነዚህ ያልገቡ? እሺ ግን ኦሪጂናሉ ፎቶ ሳይሆን ኤዲት አድርጋችሁ ነው እንትን የሰራችሁት? ከዛ ባክግራውንድ ቀይራችሁለት? ባክግራውንድ ብቻ ሳይሆን ኢቭን ኳሊቲውን ራሱ በመስራት ማለት ነው። ይሄ ነው ኦሪጂናል አይደል? የሆነ ኳሊቲ ፈልገዋለሁ ሲለኝ ኢንሄንስ አደረክና ኢንሃንስ ማድረግ ጎበዝ በእናትህ ቴንኪ ነው አባት፣ አመሰግናለሁ። ለዛ ነው የሚያምረው።
ቅድሚያ ለምን ቀጥታ ተጣጣ ወይ ነው ዋጋ ችግር የለውም በማሚ ገርና ከነጋኔ ነው ባባ ቴንክ ዩ ሶ ማች ናስቲ ኬማኒ ማለት ቆይ አንዴ ወይ እዚህ ጋር እየተነሳችሁ እዚህ ጋር ከቻርጅ ጋር እሺ አንዴ ፎቶ እንነሳለን አሁን እሺ ያ ጀነን ነው ባቲ